አጫሉ የሞተው ገላን ኮንዶሚኒየም አይደለም። ጥላዬ አሚም እንዳልገደለው አሁን ክሊር ነው። ወይም ጥላሁን ያ ምክንያቱም መኪና ውስጥ አንድ ጠብታ ደም የለችም። አንድ ጠብታ ደም ገላን ላይ የተመታው ተመቶ ከሆነ ሬሳ ነው። ተመቶ ከሆነ የሞተውን ሬሳ ይዛ ሄዳለች ማለት ነው ያቺ ሴትዮ። እሷ አልተጠየቀችም። ያ ምስኪን ልጅ ግን እድሜ ልክ ተፈርዶበታል። ባለኝ መረጃ ይሄ ሰው ተገርፎ መከራውን አይቶ ነው ያመነው። በኋላ አሁን አላደረኩም ይላል። ቃሊቲ ነበር እሱ። በቀጥታ ከሱ ጋር የነበሩ ሰዎችን ስለ ጉዳዩ የጠየቁ ሰዎችን አግኝቼ አውርቻለሁ። አይደለውም ብሏል። አልተመረመረም ወንጀሉ። ወንጀሉን ታውቃለች ያቺ ሴትዮ። አደረገች አላደረገች ሌላ ጉዳይ ሆኖ ግን የት ማን እንዳደረገው ግን ታውቃለች። ቢነጻ ወጣች። ይሄን ሁሉ ሲታስብ በፊት የነበረህን አመለካከት ትቀይራለህ። ጥሩ እንግዲህ ያው አጫሉ ምርመራው ይቅርና ለምርመራው ጊዜ እንዳይገኝ በአስቸኳይ እንዲቀበር ነው የተደረገው። ሁሉንም ነገር ታስታውሳለህ። እስኪ ወደ ኦሮሚያ አጫሉ የሞተው ገላን ኮንዶሚኒየም አይደለም። ጥላዬ አሚም እንዳልገደለው አሁን ክሊር ነው። ወይም ጥላሁን ያ ምክንያቱም መኪና ውስጥ አንድ ጠብታ ደም የለችም። አንድ ጠብታ ደም ገላን ላይ የተመታው ተመቶ ከሆነ ሬሳ ነው። ተመቶ ከሆነ የሞተውን ሬሳ ይዛ ሄዳለች ማለት ነው ያቺ ሴትዮ። እሷ አልተጠየቀችም። ያ ምስኪን ልጅ ግን እድሜ ልክ ተፈርዶበታል። ባለኝ መረጃ ይሄ ሰው ተገርፎ መከራውን አይቶ ነው